his hand. Keep on watching. Man of God is ministering to him. ከኩላሊት ህመምህ ተፈውሰሃል። ስለዚህ የተገጠመልህን መተንፈሻ በጥስና ተራመድ አለው። ሊሰሩ ሲሉ አንዱ ቄስ መጥቶ ይገዝታል እና በእኛ አካባቢ እኛ ሰፈር ያለው ኦልሞስት 30ውን በዓል ከስራ ውጭ ሊሆኑ ትንሽ ነው የቀራቸው እና አንድ ቄስ ይገዝታል። ይሄ ፍትሃዊ ነው? መጀመሪያ ሐሳብ ከመስጠታችሁ በፊት ሁሉን በደንብ እዩልኝና ከዛ በኋላ ስደቡኝም ንቀፉኝም እንደፈለጋችሁ ማድረግ ትችላላችሁ። His hand. Keep on watching. Man of God is ministering to him. The Holy Spirit is running the divine procedure. Amen. Healing the fractured hand bone. Look at me, brother. Stand up straight. Okay? Dokuba phone jala dokuba yadatte jirta. Amen. Nailal oluma jeri or ka sar kichalam. Amen. Rise it up. In the mighty name of Jesus Christ. Jabas name ka Jesus Christus. Jesus. Amen. 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 Okay, nailal amma ferrabos. Boss of rice. Remove of yourself the bandage. Be free in the mighty name of Jesus Christ. Jabas name ka Jesus Christus. Amen. Mighty. Amen. Indanda wani halesana debartanas. Referina ke nene hiden. Hoga. Amma kasda chuna nda hoga sila amma soga serke hoga. Amma fayera kuno arke hoga ser. Fayedetam. Amma soga ser. Hoga. Koi nailal. Nailal inje. This is a sign of tranquility. Bubati kala gale nakamte namaga kabra rani. Gahan humo. እኔ የሰው ሃይማኖት ለመተቸት አይደለም ይሄንን ያቀርብኩላችሁ ግን በአፍሪካ ውስጥ የሚደረግ ብዙ ጊዜ በሃይማኖት ውስጥ ሰው ሲታመም የሚደረግ ነውና በእኛ በኦርቶዶክስ አንድ አይቻለሁ የአንጀት መታጠፍ ገጥሞት ግዴታ ጸበል ካልተጠመቀ አይድንም ተብሎ አንጀት መታጠፍ የገጠመውን ጸበል ውስጥ ሲያሰቃዩት ውሃ ታስነኩኝ የሚል ሰው አይቼ ነበር ከዚህ በፊትና አሁንም ድጋሚ እሱን ነው ያየሁትና የሰው ልጅ እንዴት የአንጀት መታጠፍ ታሞ ወይም ስብራት ገጥሞት ጸበል ካልገባ ወይም እንደዚህ ያለ ፈውስ አድርጌ ያሽልሃለሁ ማለት ምን ማለት አውሮፓ ውስጥ እንደዚህ ይኖር ይሆን ኤሽያ ውስጥ እንደዚህ ይኖር ይሆን ከህንድ ውጭ ህንድ ምንም የሌለ ነገር የለም እኔ ለማየት ትንሽ ከበደኝና አንዳንዴ ግሉኮስ ተተክሎበት ግሉኮስ ነቅለ ተነስ ሆስፒታል የበሽተኞች መታከሚያ ነው እንጂ የሰይጣን አይደለም የሰው ልጅ የሚድንበት አለ መንፈስ የተያዘ በሃይማኖቱ ለምሳሌ ሙስሊምም ይሁን ፕሮቴስታንት ኦርቶዶክስም ይሁን ጸበል ተጠምቆም ይሁን ሌላም ነገር ሆኖ ሊድን ይችላል መንፈስ ሲሆን አንዳንዴ ህክምና ሄደው ህመሙ የማይታወቃል ያ ሲሆን ወደ መንፈሳዊ ስፒሪቹዋል ሲሆን የመዳን እድል አለው አንዳንዴ እምነት የሚያድናቸውንና ህክምና የሚያድናቸውን ለይተን ብናይ የተሻለ ይመስለኛል እስኪ እናንተ ምንድነው ሐሳባችሁ እኔ ለምሳሌ አንድ አጥንቱ የተሰበረ ሰው ጸበል ከሚገባ ህክምና ቢገባ የተሻለ ነው አንጀት የታጠፈ ሰው ጸበል ከሚሄድ ህክምና ቢሄድ ይሻላል ደግሞ የመንፈስ ህመም አለ ያምሮ መረበሽ አለ ሌላም ሊኖር ይችላል እሱ በመንፈሳዊ በሚከተለው እምነት አምኖ ቢድን ወይም ለፈጣሪው ቢሰጥ የተሻለ ይመስለኛል እና አሁን እጁን ወደ ላይ ሲያደርገው ወደ ታች ሲያደርገው የሚሰማውን ህመም ሳልኩት እርግጠኛ ነኝ አይድንም አንዳንዴ እንደ አፍሪካ ውስጥ ያለን የእምነት አመለካከት እንደው ገደብ ቢኖረው እኔ ተሳስቼ ሊሆን ይችላል ከተሳሳትኩኝ የራሳችሁን ሐሳብ ስጡኝና አስተካክሉ እና እንደዚህ ያለ ነገር ስታዩ ምን ይሰማችኋል በስብከት ላይ አንዳንዴ ምን ሰማለው መሰላችሁ ህክምናው ሞክራችሁ ይሄ አዲስ አበባ አይደለም በክፍለ ሀገር አንዳንዴ ህክምናው ሞክራችሁ አልሻላችሁ ሲል ወደ ጸበል መጣችሁ የሚሉ አሉ ህክምና የራሱ የሆነ ጥበብ አለው ፈጣሪ ያስቀመጠው የሰው ልጅ አንዱን እየረዳ እንዲኖር ያደረገው ነው ስርዓት ነው የሰው ልጅ በራሱ እግዚአብሔር ፈጥሮ የሰው ልጅ እንዲያስብ እንዲያሰላሰልና መድኃኒት እንዲቀምም በመንፈሳዊ ጭምር ያለ ነው አንድን ህመምተኛ ሆስፒታል ሄደ ተነስቶ አድናለሁ ማለት ግብዝነት እንጂ እምነት አይመስለኝም እዚህ ለምሳሌ እዩት አሁን ይሄ እንደ ሙሴ ባህሩን ከፍሎ ሊያሻግራቸው ነው ይሆን አንዳንዴ የመጣልንን ሐሳብ ተግባራዊ ከማድረግ ብንቆጠብ የተሻለ ይመስለኛል ይሄ ማለት ነው እንደዚህ ያሉ እምነቶችን ገደብ ብናስቀምጥላቸው ትንሽ ነቃ ብንል
ሙሉ በሙሉ እኔ ቅድምም ነግሬያችኋለሁ። ሕክምና የሚያስፈልገው አለ፣ ጸበል ወይም ሌላ በፕሮቴስታንትም በሙስሊምም ይሁን በሃይማኖት የሚድንበት ደግሞ ሌሎች በሽታዎች ይኖራሉ እና እነሱም ቢያንስ ብንለይ ብዬ አስባለሁኝ። እና እናንተስ ምን ትላላችሁ? ብዙ ጊዜ እንደዚህ ያለ ነገር ሳይ ስለሚገርመኝ ነው። የማንንም ሃይማኖት ልተች ሳይሆን እኔም በኦርቶዶክስ ለምሳሌ ጸበል አንድ ሰውነቱ ያባበጠ ሰው ወይም የትርፍ አንጀት የያዘው ሰው ወይም ሌላ ህመም ሊሆን ይችላል፣ የጨጓራ በሽታ የያዘው ሰው ጸበል ወስደህ ካላስገባሁ በግዴታ ስትለው ጸበልም እኮ ገብተው የማይድኑ አሉ፣ የሚሞቱ አሉ። አባ ገብረ ኪዳን ከዚህ በፊት አስተምረዋል። እግዚአብሔር ስለወደደህ አይደለም የሚያድንህ፣ እግዚአብሔር ስለጠላህ አይደለም የሚገልህ ብለዋል። እድሜ ገደባችን ያልተቆረጠ እንድናለን። እድሜ ገደባችን ደግሞ በዛን ሰዓት የሆነ የሰው ልጅ ያልፋል። አንዳንዱ በሕክምና ፈውስ ያገኛል፣ አንዳንዱ ደግሞ በመንፈሳዊ መዳንን ያገኛል። እና ከባዶ እየሄድን ግን እኔ አድንሃለሁ የሚል ተግባር ባንሰራ ጥሩ ነው ብዬ አስባለሁ። የቅድሙ እንግዲህ ባህሩን እንደ ሙሴ ከፍሎ ሊያሻግር የተዘጋጀው ይሄ ነው። ለቀልድ ይሁን ለእውነት አላውቅም፣ ግን እንደዚህ ያሉ ነገሮች ብዙ ጊዜ ስለማይ ነው። ከዚህ በፊት ሐዋሳም እንደዚሁ አዞ የበለው የሃይማኖት አባት አለና ግብዝ ከመሆን መንፈሳዊንም እውቀቱንም ሁለቱንም አያይዘን ብንሄድ የተሻለ ይመስለኛል። እዚህ ደግሞ ቃሬዛህን ተሸክመህ ሂድ የሚል በአዎንታዊ ርዕስ ቀርቧል። ከኩላሊት ህመምህ ተፈውሰሃል። ስለዚህ የተገጠመልህን መተንፈሻ በጥስና ተራመድ አለው ነቢይ መሰረት ታዬ። ዋቅጅራ ፈቃዱ የኩላሊት ህመምተኛ ነው። አሜሪካ ነው የሚኖረው። የአሜሪካ ዜግነትም አለው። ሐኪም ቤት ሄዶ ተመርምሮ የኩላሊት ህመምተኛ እንደሆነና የግድ ኦፕሬሽን መደረግ እንዳለበት ቀነቀጠሮ ተሰጥቶት መተንፈሻ ተገጥሞለት ይለያያሉ። ዋቅጅራ ፈቃዱ የኦፕሬሽን ቀን እስኪደርስ ድረስ ወደ ኢትዮጵያ ይመጣና የተለያዩ ነገሮችን ሲያደርግ ከቆየ በኋላ ወደ ነቢይ መሰረት ጋር ይሄዳል። በጌታ በኢየሱስ ስም ከኩላሊት ህመም ተፈውሰሃል። ስለዚህ መተንፈሻውን የተገጠመልህን መተንፈሻ በጥሰውና ተራመድ አለው። ዋቅጅራ ፈቃዱም እንደተባለው አደረገ። መጨረሻው ዋቅጅራ ፈቃዱ አረፈ። ተጠያቂው ግን ማን ነው? አድናለሁ ብሎ ግሉኮስ ነቅሎ ቅድም የሚያነሳውላችሁ ሀሳብ ይህንን ነው። እምነት ሳይሆን ግብዝነት ነው ብዬ የሚሄደው። የእናንተን ሀሳብ ደግሞ ለእኔ እንድትነግሩኝ ይፈልጋሉ። ለእኔ ግን ግብዝነት ነው። ሆስፒታል የገባን ሰው ግሉኮስን ነቅለህ አድንሃለሁ ማለት የኩላሊት ህመምተኛ። እኔ እግዚአብሔር አያድንም እያልኩ አይደለም፣ ያድናል። እግዚአብሔር የሚያድንበት መንገድ ግን የተለያየ ነው። ከግብዝነት ብንወጣና እምነትን እምነት ብናደርገው። አንድ ታስታውሳላችሁ፣ ኬንያ ውጭ ነጭ ነው እና እኔ ጌታ ኢየሱስ ክርስቶስ ነኝ ብሎ የመጣለ ኬንያ ተቀብለውት ነበር እና መጨረሻ ላይ በቁጥጥር ስር ውሏል። እና አፍሪካ የምናምነው እምነት አንዳንዴ በጣም ወይ እንደ አውሮፓዎች ወይም እንደ ሌሎቹ ሀብታም ይሆን አይደለንም። አረቦች ራሱ መነሻው ለምሳሌ የክርስትና እምነት የሚሆን የእስልምና እምነት በአፍሪካ ልክ የሚያከሩ አይመስለኝም። ክርክርም ላይ ምንም ካያችኋቸው የራሳቸውን የሚሰብኩት። አፍሪካ ውስጥ ግን አንዱ አንዱን ካልሰደበ የሰበከ ሁሉ አይመስለውም። አንዱ አንዱን ሲነቅፍ ነው ትክክለኛ የሃይማኖት አባት የሚመስለው። ይህን ተገንዝባችሁ ታውቃላችሁ? አንዱ አንዱን ካልሰደበ በቃ ትክክለኛ እሱ መንፈሳዊ አባት ነው ብሎ የሚያስበው የሰሜኑ ዘንዶ የምስራቁ ዘንዶ እያለ ሲሳደብ የዛን ሰዓት ነው ትክክለኛ አስተማሪ ነው ብሎ የሚያስበው። ግን የተሳሳትን ነን። አውሮፓዎቹን እያቸው ሃይማኖትን የሚያሰፉበት መንገድ ዲሲፕሊን ባለው መንገድ እንጂ አንዱን ተሳድቦ አይደለም። ገጥሟችሁ ከሆነ በጣም ያወቁ የእምነት ሰባኪዎች ሳይነቅፉ ነው እናንተን በሚገባችሁ ደስ በሚላችሁ መንገድ ሊያስተምሯችሁ የሚሞክሩት። እኛ ጋር ስንመጣ ግን መጀመሪያ ዘልፈህ ነው ወይም ሰድበህ ነው እና እንዲህ ያለውም ብንተወው እላለሁ። አሁን ይህ ልጅ እንግዲህ አረፈ። ማን ነው ተጠያቂው? እንደዚህ ያለ ነገር ሲፈጠር ግን ተጠያቂነት መኖር አለበት። አንድ ታማሚ ሆስፒታል ሲገባ ቀዶ ሕክምና ሊደረግለት ሲል ይፈርማል። አንድ የሃይማኖት አባትም አድነዋለሁ ብሎ ይዞ ሲወጣ መፈረም አለበት ብዬ አስባለሁ። ከእንደዚህ ከግብዝ ሃይማኖት ከሁላችንም ከግብዝ ሃይማኖት ወጥተን ትክክለኛው ነገር ብንከተል። አንዳንድ የባህል ሃይማኖትን ብቻ አይደለም የባህል ሃይማኖት የምንከተለዋለን። እስኪ አንድ ሀሳብ ላካፍላችሁና በእኛ አካባቢ ከ10 ያላነሰ ቤተክርስቲያን አለ። የእኛ ራሱን ችሎ መድኃኔዓለምና ሚካኤል አለ፣ ጊዮርጊስ አቦ አለ። እነዚህ እናከብራለን። ስላሴ ገብርኤል እናከብራለን። ማርያም እናከብራለን። ሐና ማርያም፣ ኪዳነ ምሕረት፣ እስጢፋኖስ ብዙ አሉና እነዚህን አክብረው የእስጢፋኖስ በ17 ሊሆን ይችላል በ14 ሊሰሩ ሲሉ አንዱ ቄስ መጥቶ ይገዝታል። እና በእኛ አካባቢ እኛ ሰፈር ያለው ኦልሞስት 30ውን በዓል ከስራ ውጭ ሊሆኑ ትንሽ ነው የቀራቸው እና አንድ ቄስ ይገዝታል። ይሄ ፍትሐዊ ነው?
እስኪ ይህንን ቆርጣችሁ ይችን ለአባቶች ጠይቁልኝና መልስ ስጡልኝ። ያ የገዘተው ቄስ ትክክል አይደለም፣ ገበሬው ግን ስለገዘተው መስራት አይችልም። ያንቃል። ይህ ግዝት ትክክል ነው ብላችሁ ታስባላችሁ ወይ? በዚህ ጉዳይ በደንብ ብንወያይበትና የእናንተንም ሀሳብ ብትሰጡኝ፣ እናንተንም ሀሳብ ብታጋሩኝ ደስ ይለኛል። ላይክ ኤንድ ሰብስክራይብ እያደረጋችሁ የዩቲዩብ ቻናል ቤተሰብ የሆኑ ብዙ ሀሳቦች አሉ። እንደዚህ ያሉትን አቀርባለሁ። እናንተም እንደምትመልሱልኝ እኔም ያለኝን እንደማጋራ ሁሉ እናንተም እንደምትመልሱልኝ ተስፋ አደርጋለሁ። አመሰግናለሁ።